ረከብነኬ በሀበ አብርሃም ጻማ ኩሎሙ ቅዱሳን ነው የሚለው። በአብርሃም ዘንድ የቅዱሳንን ሁሉ ተጋድሎ አገኘ ነው። ጌታ ወኩሎ አርአየ በአብርሃም ሁሉን በአብርሃም አሳየ። ምናኔን ምንኩስናን በአብርሃም አሳየ። ስለ እግዚአብሔር ብሎ ከወገን መለየት ከሀገር መውጣት ማለት ነው። ሰማዕትነትንም እግዚአብሔር በአብርሃም አሳየ። በ99 ዓመቱ መገዘር በዚያን ጊዜ የለዘው ማለት ነው። የመገዘሩ ሕመም እንደ ሰማዕትነት ሆኖ ተቆጥሮለታል። አብርሃም የሰማዕታት አባት ነው። የመነኮሳት አባት ነው። የሁሉ አባት ነው። ይህንን ያክል ስለ እግዚአብሔር ብሎ ዋጋ የከፈለውን አብርሃም ግን እግዚአብሔር ረሃብ በዘመኑ ሲመጣ ከሰዎች እኩል እንዲራብ ነው ያደረገው። ወኮነ ረሃብ በመዋዕለ አብርሃም ይላል ኦሪት ዘፍጥረት። በአብርሃም ዘመን ረሃብ ሆነ ይላል። አብርሃም ተሰደደ። የተሰደደው ከሱ የበለጠ ጽድቅ ወዳለው አይደለም። እግዚአብሔር ፈጽሞ ወደማያውቀው ወደ ፈርዖን ተሰዶ ሄደ። የሰማችሁ ነው ማለት እግዚአብሔር ፈጽሞ የማያውቀው ፈርዖን ብዙ ሀብት ነበረው። እግዚአብሔርን የሚያውቀው አብርሃም ሀብት አልነበረው። አሁን በዚህ ዓለም ያለውን ሀብት ማግኘት የሚገባው በጥሩ መንፈሳዊነት ቢሆን፣ መስፈርቱ መንፈሳዊነት ቢሆን ፈርዖን ገንዘብ አጥቶ ወደ አብርሃም ሊመጣ ይገባው ነበር። እንደዚያ ነው አይደል? አሁን ግን ምን ሆነ? አብርሃም ሀብት አጥቶ ወደ ፈርዖን ተሰደደ። ፈርዖን አብርሃምን በዚህ ዓለም ማስጠጋት መመገብ ቻለ ይላል። ስለዚህ የዚህ ዓለም የሀብቱ ብዛት በጽድቅ የሚሰጥ አይደለም ማለት ነው። የእግዚአብሔር ወገን ስለሆንን የምናገኘው አይደለም ማለት ነው። እግዚአብሔርን መኖሩን የማያውቁ ሰዎች ብዙ ቤት ብዙ ሀብት በስማቸው ይኖራቸዋል። እኛ ድሃ የሆነው ወይም ታማሚ የሆነው በኃጢአት ብቻ አይደለም፣ እግዚአብሔር ስለማያውቀን አይደለም። ስለዚህ ይህ ጥያቄ ያለባችሁ ሰዎች ዮሐንስ አፈወርቅ ይህንን በተግሳጹ ሲያስተምር የእነ አብርሃምን ሕይወት እይ ይላል። አብርሃም ብቻ አይደለም፣ ያዕቆብም የዕለት ምግብ አጥቶ ተሰደደ ይላል። እግዚአብሔር ያነጋገረው ማለት ነው። ስለ እግዚአብሔር ሊሰዋ የቀረበው ይስሐቅ በዘመኑ ረሃብ ሆኖ ወደ ፍልስጤሙ ንጉሥ ወደ አቤሜሌክ ሄደ ይላል። እነዚህ ሁሉ ይህንን የመሰለ ትሩፋት እያላቸው በዘመናቸው ረሃብ ከገጠማቸው፣ ስደት ከገጠማቸው፣ መታመም ከገጠማቸው እኛማ ከነሱ ባነሰ ሕይወት እየኖርን አንዳንድ በዚህ ዓለም ችግር ቢገጥመን ይደንቃል። ክርስቲያኖች የሚደንቅ ነገር ነው ይሄ። ልናዳንቀው ይገባል? አይገባም፣ አይገባም። ስለዚህ ሐና ልጅ የላትም። ከሷ በጽድቅ የሚያንሱ ግን ልጆች አሏቸው። ሳራ ልጅ የላትም። የሳራ አገልጋዮች በየዓመቱ ይወልዳሉ። የሳራ ውሃ ቀጂዎች፣ የሳራ ምግብ አብሳዮች ብዙ ልጆች አላቸው። ሳራ ግን ልጅ የላትም። ሳራ እግዚአብሔርን በቤቷ አስተናግዳለች። 3 መስፈሪያ ዱቄት 1 ዳቦ አድርጋ ለሥላሴ ያቀርባለች። ይህንን መጽሐፍ ቅዱስ ነው የሚናገረው። እንደዚህ ያደረገችው ሳራ ልጅ አጣ በየቀኑ እየለመነች አንድም ቀን ልጅ ስጠኝ ብለው የማይለምኑ ሰዎች ደግሞ ብዙ ልጆች ያገኛሉ። ሐናም እንደዚህ ሆነ። ለምንድን ነው የሚለው ሊቃውንቱ ይህንን ሲያብራሩ እግዚአብሔር ለወዳጆቹ የሚሰጠው በሚጠቅም መልኩ ነው። አንድ ንጉሥ በቤተ ክርስቲያን ታሪክ ላይ ልጅ ስጠኝ ብሎ እግዚአብሔርን ለመነው። እግዚአብሔር የማይሰጠው ሆነ። አሁን ምን አደረገ? አንድ ታላቅ ገዳም አለ። ወደ ገዳሙ ይልክና እግዚአብሔር ለምንድን ነው ልጅ የማይሰጠኝ ለምኑልኝ ብሎ ወደ ገዳሙ ጸሎት ያስይዛል። የገዳሙ ማህበር አንድ አባ ኤልያስ የሚባል መነኩሴ ልኮ እውነቱን አስነገረው ማለት ነው። ምን ብሎ አስነገረው መሰላችሁ? እግዚአብሔር ልጅ ያልሰጠህ ለአንተ አለመስጠት ፈልጎ አይደለም፣ ግን እግዚአብሔር አንተን በጣም ስለሚወድህ ከአንተ ቀጥሎ የሚመጣው ዘመን መጥፎ ዘመን ነው። ሃይማኖት የሌላቸው ሰዎች የሚበዙበት ዘመን ነው። ለአንተ ልጅ ከሰጠህ የአንተ ልጅ ከእነሱ ጋር ሆኖ
ያንተን ስልጣን ይዞ ቤተ ክርስቲያንን ስለሚጎዳ በአንተ ዘንድ እግዚአብሔር ማዘን ስለማይፈልግ ነው ልጅ አልሰጠህ ብሎ ነገረው ይላል መነኩሴ። እየሰማችሁ ነው ምእመናን? ቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ሁለተኛው ቶሎ ልጅ የማያገኙ ሰዎች እነዚያ ዘካርያስና ኤልሳቤጥ በወጣትነት ልጅ አግኝተው ቢሆን ዮሐንስን የመሰለ ልጅ በወጣትነት ዘመን መውለድ አይቻልም ነበር ይላሉ ሊቃውንቱ። ገና ከእናቱ ማኅፀን ጀምሮ መንፈስ ቅዱስ የሞላበት ልጅ ለማግኘት መጀመሪያ እነሱ ከሙቀት ከልብላቤ ከወጣትነት ስሜት መውጣት አለባቸው። ከወጡ በኋላ ፍጹም ሽማግሌዎች ሲሆኑ የሰከኑ ሲሆኑ እንደነሱ ወሬዛ በዘመኑ በዕድሜው ወጣት የሆነ ወአረጋዊ በገድሉ በትሩፋቱ ግን እንደ ሽማግሌ የሰከነ አርቆ የሚያስብ እጅግ መንፈሳዊ ልጅ ለመስጠት ሲል እግዚአብሔር ወዳጆቹን የሚፈልጉትን ከመስጠት ያዘገይባቸዋል ይላል። የሰማቸው ነው ምእመናን። አንዳንዶቹን ደግሞ አረጋዊ መንፈሳዊ የሚባለው ቤተክርስቲያን መጽሐፍ ሲናገር አንዳንዶቹ ደግሞ እንደ ገበሬና እንደ ወላድ መስሎ ይናገራል። አንዳንዶቹ ዕለቱን ለምን አልሆነልንም ይላሉ። ገበሬ ይዘራል። ከዘራ በኋላ ዕለቱን አብቦ አፍርቶ እሸት ሆኖለት እየበላ ይገባል ወደ ቤቱ። እንደዛ ይቻላል? በስነ ፍጥረት እንደዛ ይቻላል? አይቻልም። አንዳንዶቹ ደግሞ ልጅ አባት ሚስቱ እንደወለደችለት የ30 ዓመት ጎልማሳ ቢሆንለት አይወድም? ይወዳል አይደል? አረ ይወዳል፣ ይመኛል። እንደተወለደ ዕለቱን ትልቅ ቢሆን የሚጠላ ይኖራል? ብዙ ነው ማሳደግ በእውነት ግን ይሆናል። አባት ስለተመኘ ብቻ ይሆናል? የ10 ዓመት የሚሆነው 10 ዓመት ተለፍቶበት ነው አይደል? እንደዚሁም ሁሉ ልመና፣ መንፈሳዊ ልመና ዕለቱን አይሆንም። ለሁሉም ጊዜ አለው። ገበሬ በዘራ ቀን እንደማያፈራለት ፍሬ እስከሚሆን ብዙ ድካም ቅደም ተከተል እንዳለው ማጠር፣ መኮትኮት፣ ማረም፣ መንከባከብ እንዳለው ከዚያ በኋላ እንደሆነ በፍሬ ድካሙን የሚያገኘው የትኛውም ሰው ልመናን ወደ እግዚአብሔር ሲያቀርብ ሲለምን እንደዚህ ያለ ነገር አለ ማለት ነው። ሲለምን ይሄ ይሆንበታል። ሂደቱን ጠብቆ ነው ጸሎታችን ተሰምቶ ከእግዚአብሔር ዋጋ ይዞ የሚመጣው የሚለውን ሊቃውንት በዚህ መንገድ ያብራራሉ። ስለተመኘህ ዕለቱን አይሆንም። ብዙሃ ጊዜያተ ይሰቀዩ እጽዋት ብዙ ጊዜ ውሃ ይጠጣሉ። አይሱቅሳ ይሰርዙ በዘመኖሙ። ነገር ግን ፍሬ የሚሰጡት ፍሬ መስጠት ባለባቸው ዘመን ነው። ወደ እግዚአብሔር የሚቀርብ ጸሎትም ተደጋግሞ አሁንም ሊቀርብ ይችላል። ነገር ግን እግዚአብሔር የልመናውን መልስ እሱ በመረጠው ጊዜ ለሰውየው በሚጠቅመው ጊዜ ይሰጣል ብሎ መጽሐፍ ይናገራል ማለት ነው። እየሰማችሁ ነው ምእመናን? ስለዚህ ሐና ብዙ ጊዜ ለመነች። እንደሷ ጓደኞች ግን ልጅ አልተሰጣትም። ለምን? እግዚአብሔር ለወዳጆቹ ሲሰጥ የሚጎዳ ነገርን አይሰጥም። ለማንም እግዚአብሔር የሚጎዳ ነገርን አይሰጥም። ለወዳጆቹ ሲሆን ግን እግዚአብሔር የበለጠውን ነው የሚሰጠው። በእውነቱ የበለጠውን ለአብርሃም የሰጠውን በዚያን ዘመን ለነበሩ ሰዎች አልሰጣቸውም። እግዚአብሔር ድካምን ያያል፣ ንጽሕናን ያያል። በዚህ ምክንያት ለወዳጆቹ በንጽሕናቸው መጠን ስለሚሰጣቸው የተለየ ነው ማለት ነው። ሰው ግን መጽሐፍ ይህንን ሲያብራራ አባት ይላል ለልጁ ውድ የሆነ ወርቅ ብር የሆነ ዕቃ በስጦታ ማሸጊያ በ1 ብር በ2 ብር በሚገዛ ማለት ነው በስጦታ ማሸጊያ ይዞለት ይሄዳል። ያ ሕፃኑ ግን የሚያየው ከላይ ብልጭልጩን የስጦታውን ማሸጊያ ነው። እሱን ካልሰጠኝ እሱን ካልቀደርኩት ይላል። አባት ግን በ1 ብር በ2 ብር በታሸገው የስጦታ ማሸጊያ ውስጥ በጣም ብዙ ዋጋ ያለው ወርቅ ብር ለልጁ ይዞለት ይሄዳል። ልጅ ግን የሚያየው ከላይ ያለው የታሸገበትን ነው።
ብዙዎቻችንም የምናየው እንደ እግዚአብሔር ሐሳብ ሳይሆን እንደኛ ምኞት ያለው ነው። እንደኛ ምኞት ሲሆን ደግሞ ሐሳባችን ይለዋወጣል። የዛሬ ዓመት የምንፈልገው ዛሬ ከምንፈልገው ይለያያል። እምዕለት ዕለተ ይትወላወል ሕሊናሁ ለሰብእ ነው የሚለው መጽሐፍ። የሰው ሐሳቡ ከቀን ቀን ይቀያየራል፣ ይለዋወጣል። የእግዚአብሔር ሐሳብ አይለዋወጥም፣ እውነት ነው፣ አንድ ብቻ ነው። በእውነተኛ ሐሳብ እግዚአብሔር የማይለወጥ ስጦታን ለመስጠት ልመናችን ይዘገያል ማለት ነው። ሐና በዚህ መንገድ ከዘገየባት በኋላ እግዚአብሔር የነገሩትን የማይረሳ የለመኑትንም የማይከለክል ስለሆነ ሳሙኤል የሚባል ልጅ ከብዙ ልመና በኋላ በሊቀ ካህናቱ በኤሊ ጸሎት እግዚአብሔር ሰጣት ይላል። ስሙ ለዘላለም የተመሰገነ ይሆንልን። ሐና ዛሬ እረፍቷም ስለሆነ ነው። ከዚህ በኋላ ልጁን ወደ ቤተ እግዚአብሔር ይዛ መጣ። ምን አለች? ጸና ልቤ በእግዚአብሔር፣ ልቡናዬ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛልና ብላ ወደ እግዚአብሔር ጸለየች። ትንቢትም ተናገረች ማለት ነው። ቀንዴ ከፍ ከፍ አለ ስትል እንስሳት ከአራዊት የሚጠበቁት አውሬ የማይበላቸው በቀንዳቸው የተከላከሉ ነው። ቀንድ የምትለው እግዚአብሔርን ነው። ቀንድ የምትለው ስልጣኗን ነው፣ ሃይማኖቷን ነው። ለክርስቲያኖች ሃይማኖታቸው ቀንዳቸው ነው። ቀንዱ ትንሽ የሆነን እንስሳ አራዊት ይበሉታል። ምክንያቱም በምን ይከላከላቸዋል? እንደዚሁ እምነቱ ጎደሎ የሆነንም ክርስቲያን ደዌያት ይሰለጥኑበታል፣ በሽታዎች ይወጡበታል፣ ይገቡበታል፣ አጋንንት እንደፈለጋቸው ያደርጉታል። ስለዚህ እሷ ምን አለች? ቀንዴ በአምላኬ በመድኃኒቴ ከፍ ከፍ አለ አለች። ሃይማኖታችን እምነታችን ከፍ ከፍ እንደሚል ማለት እንደሚገባው ያስተምራል ማለት ነው። ያለዚያ ቀንድ የሌለውን እንስሳ አራዊት እንደሚበሉት እምነት የሌለውንም ክርስቲያን አጋንንት መጫወቻ ነው የሚያደርጉት ማለት ነው። ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አፌ በጠላቶቼ ላይ ተከፈተ ትላለች። ክርስቲያኖች እንደዚህ ያለውን መዝሙር ይዘምሩታል። የክርስቲያኖች ጠላት አጋንንት ናቸው። መቼ ጸሎት አቋርጠ ነው፣ መቼ ከምጽዋት ከልክለ ነው፣ መቼ ከወንድሙ አጣልተ ነው እያሉ አጋንንት ይመኛሉ። ይህን ታውቃላችሁ። በዚህ በፍትሐ ነገሥት ትርጓሜያችን ላይ ሁለት መናፍስት አሉ ይላል። ስንት አልኳቸው? እነዚያ አንዱ የቅናት መንፈስ ነው፣ አንዱ ደግሞ የዝሙት መንፈስ ነው። ያ የዝሙቱ መንፈስ አንደኛው ሰው ላይ ያድርና እገሌ ቤት ሂድ፣ እገሊት ጋር ሂድ ብሎ ወደሆነ ሰው እንዲሄድ ያነሳሰዋል። ያ ሰው ሐሳቡን ከተቀበለው በዚያ በቅናት መንፈስ አነሳሽነት መሰረት ከቤቱ ወደ እገሌ ቤት ይሄዳል። ያኛው ደግሞ ባሏ ጋር ይሄድና የቅናቱ መንፈስ ወደ ቤት ሂድ፣ እገሌ ከሚስት ጋር ሳይሆን አይቀርም ብሎ ደግሞ ይቀሰቅሰዋል። ያኛውም ይሄዳል፣ በመካከል ወንድማማቾቹን ያጋድላቸዋል ማለት ነው። ሰይጣን እንደዚህ አድርጎ በክርስቲያኖች ላይ ይዝታል፣ ክርስቲያኖችን ያለያያል ማለት ነው። ስለዚህ በጠላቶች ላይ አፍ የተከፈተ ማለት ከዚህ ግብር የተጠበቀ ሰው አጋንንት ላይ አፉ ይከፈታል ማለት ነው። ምን ማለት ነው? አጋንንት እናስተዋለን ብለው ነበር፣ ሳይስት ሲቀር ይሄ በአጋንንት ላይ መሰልጠን ማለት ነው። ጸሎት እናቋርጠዋለን ብለው ነበር፣ አጋንንት ሳያቋርጡት ሲቀር እሱ ሁልጊዜ ጸሎት ዘወትርን ሲያደርግ ይህ ሰው በአጋንንት ላይ ሰለጠነ ማለት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ዮሐንስ አቡቀለምሲስ ስለ ታላቁ ዘንዶ ስለሚለው ስለ ዲያብሎስ ሲናገር ታላቅ ዘንዶ ከባህር ሲወጣ አየሁ ይላል። የሰማችሁ ነው? ታላቅ ዘንዶ ከየት ነው የወጣው? ከየት? ከባህር ሲወጣ አየሁ ይልና ሊቃውንቱ ዘንዶ የተባለው ሰይጣን ነው ይላል። ግን ዮሐንስ ለምንድን ነው ዘንዶን ሰይጣን ብሎ የጠራው የሚለውን ያብራራል። ለምንድን ነው ሰይጣን በዘንዶ የተመሰለው ይሉና ዘንዶ ጥጃ ሲያገኝ አይ ትንሽ ነው ይደግ ብሎ ይተዋል? አይተወው ማለት ጥጃ ስለሆነ ዘንዶ አይተወው። ወይፈንም ሲያገኝ መካከለኛ የሆነ ከብት ሲያገኝ አይ
ይሄ እንኳን ወጣት ነው መካከለኛ ነው ልተወው ይላል አይልም። ትልቅ በሬ በዘመን ያረጀ በሬ ሲያገኝ አይተወውም። ጥጃም ቢያገኝ ወይፈንም ቢያገኝ በሬም ቢያገኝ ሁሉንም ዘንዶ ይውጣል። ዲያብሎስንም በዘንዶ መስሎ ዮሐንስ አቡ ቀለምሲስ የተናገረለት ዲያብሎስ ጀማሪንም ሲያገኝ ይሄ ጀማሪ ነው ይሄ ምን ያደርጋል ብሎ አይተወውም። ዛሬ ቤተክርስቲያን ሄዳለሁ ተሳለሜ ጸሎት አድርጌ እመጣለሁ ይላል። ገና ለመጀመሪያ ቀን ሊሆን ይችላል። ምን ቸገረኝ ነው ይህ አሁን ይሄ ጸልዮም እንዲያመጣ ነው ብሎ ንቁ አይተው ገና ጸሎት ስናደርግ ብቻ ሳይሆን ለማድረግ ስናስብም ያችን ሐሳብ ያሰናክላል ጀማሪዎችንም ማለት ነው። ስለዚህ ላለመሰናከል አለማውራት አንዱ መድኃኒት ነው። የሰማችሁ ነው ግን አለማውራት መጽሐፉ እንደውም ብእሲ ነባቢ እያረት በድበ ምድር ነው የሚለው። ወሬኛ ሰው በምድር ላይ ምንም አያሳካም። አንድ ስራ ለመስራት ወር ሙሉ የሚያወሩ ሰዎች አሉ። እንደው እንደ አድርጌ እዚያ ግሸን እሄዳለሁ፣ ጻድቃኔ ማርያም ገዳም እሄዳለሁ እያሉ እየደወሉ አንዳንዶች ነው በጸሎት አስቡኝ የሚላሉ። ደግሞ ግሸን ደርሼ ስናወራ ስንሰማ ከቤቱ ውስጥ መሰናክሉን ያበጀዋል። ልጅ ትታመማለች፣ ወይ ደግሞ ባለቤት እምቢ ትላለች፣ ወይ ጎረቤት፣ ወይ ስራ ቦታ መሰናክል ይመጣል ማለት ነው። ዝም ካልን ግን ሰይጣን የልባችንን ስለማያውቅ ልናደርግ ያሰብነው ነገር ብዙም አይሰናከልም ማለት ነው። ስለዚህ ጀማሪ ክርስቲያንን ያሰናክላል። ዘንዶ ጥጃን እንደሚውጥ ማዕከላዊ ክርስቲያንን ጸሎት ማድረግ የለመደ ጣዕም ያገኘ እሱንም ያሰናክላል። ቅዱሳን መላእክትን በርቀታቸው እያሉ ማየት የሚችለውን የበቃውን ቅዱሱንም መነኩሴ ሰይጣን ለማሰናከል ይሞክራል። ስለዚህ ዘንዶ ተብሏል ማለት ነው። ይሄንን የሚያሸንፉ ክርስቲያኖች እንደ ሐና አፌ በጠላቶቼ ላይ ተከፈተ ብለው ይዘምራሉ ማለት ነው። ግን ያሸነፉ ናቸው። ያላሸነፉ ሰዎች ሰይጣንን ድል አደረግነው ማለት አይችሉም። አባ መቃርዮስ ይሄንን ነው ያደረጉት። አጋንንት ተሰበሰቡ ይመጡና መቃርዮስ አሸነፍከን እኮ ይሏቸዋል። እየሰማችሁ ነው ግን ምዕመናን አሸነፍከን እኮ ይሏቸዋል። ኧረ እኔ ደካማ እናንተ ብርቱ፣ እኔ አንድ እናንተ ብዙ፣ እንዴት አድርጌ ነው እናንተን የማሸንፈው ይሏቸዋል አጋንንት። አሁን አጋንንት በዚያን ጊዜ እውነት ነው አሸንፊያችኋለሁ ቢላቸው ደስ ይላቸው ነበር። ምክንያቱም አጋንንት ትዕቢት ስለሚወዱ ማለት ነው። እኔ እንዴት አድርጌ አልችልም እናንተ ብርቱዎች ናችሁ ይሏቸዋል። ነፍሳቸው ከስጋቸው ተለይታ ቅዱሳን መላእክት እያሸበሸቡ ይዘዋቸው ሲሄዱ እየተከተሉ አጋንንት አሸነፍከን ይሏቸዋል። ኧረ በምን አቅሜ ገና ሄጄ አላውቅህም ቢለኝስ፣ እግዚአብሔር ምንም አላውቅህም ምንም ስራ አልሰራህም ቢለኝስ ይላሉ። አሁንም ጠጋ ይሉና አጋንንቱ አሸነፍከን አንተ ጎበዝ መነኩሴ አሸነፍከን ይሏቸዋል። ኧረ አላሸነፍኳችሁም እናንተ ብዙዎች እኔ አንድ እናንተ ብርቱዎች እኔ ደካማ እንዴት አድርጌ ይላል። ኋላ እግዚአብሔር እንዳንተ ያለ ፍጹም የለም ብሎ አገረ ሕይወት መንግሥተ ሰማያትን አውርሷቸው ወደ ገነት ሲገቡ አጋንንት ተከትለው አሸነፍከን አንተ ጎበዝ መነኩሴ አሸነፍከን ሲሏቸው አንድ እግራቸውን ከውስጥ ወደ ገነት አስገብተው አሁንስ በእኔ ኃይል ሳይሆን በአምላኬ ኃይል አሸንፊያቸዋለሁ ብለው ወደ ገነት ገቡ ይባላል። በመጨረሻው እንደዚህ መናገር ይቻላል ማለት ነው። ስለዚህ ክርስቲያኖች ልቤ በእግዚአብሔር ጸና የምትለዋን አይተን እንጨርሳለን። ልቤ በእግዚአብሔር ጸና ማለት የእግዚአብሔር ሰውን ማጽናቱ ማበርታቱ ከቀድሞ ጀምሮ ጥቂቶቹን ብዙ ደካሞቹን ኃይለኞች አድርጎ በመጽሐፍ ቅዱስ ታሪክ እግዚአብሔር ብዙዎቹን አጽንቷል ማለት ነው። ስንት ዘመን የተገነባ ስርዓተ መንግስት ያላቸው ግብፃውያንን እግዚአብሔር ያጸናው አከናውኖ መናገር የማይችል ሙሴ ነው ያፈራረሰው ማለት ነው። እንዴት አድርጎ? እግዚአብሔር ልቡን ስላጸናለት ለብዙ ዘመናት የተገነባ ሰራዊት የነበራቸው ግብፃውያንን እግዚአብሔር ያጸናት የሙሴ አንድ በትር 2 ክንድ የምታክል በትር ነች ያሰጠመቻቸው ማለት ነው።
እግዚአብሔር ሲያጸናቸው እጽዋት ይበረታሉ፣ ውኆች ይበረታሉ። እግዚአብሔር ሲያጸናቸው ማለት ነው። እግዚአብሔር ካጸና ማንም የሚያደክም የለም። እርሱ ካበረታ ማንም ሊያሰንፍ የሚቻለው የለም። በዛሬው ዕለት የምናስባት እናታችን ቅድስት አርሴማ እግዚአብሔር በዘመኗ ስላጸናት ስላበረታት ኃያላን ነገሥታት እየተፈራረቁ መከራ ቢያጸኑባት በፊቷ እህቶቿን ወገኖቿን ቢገሉባት እሷ ግን እግዚአብሔር ያጸናት ደግ ሴት ስለነበረች መስነፍ አልቻለችም ማለት ነው። ለዚያ ነው ንጉሡ ድርጣድርስ በእሷ ምክንያት አውሬ እስኪሆን ድረስ እሷ ደግሞ መልአክ እስክትሆን ድረስ ርቀታቸው መካከል ማለት ነው። ንጉሡን እግዚአብሔር አውሬ አደረገው፣ እሷን ደግሞ እግዚአብሔር ሴት ሆና እንደ መልአክ አደረጋት ማለት ነው። እግዚአብሔር ሲያጸና ሴቷ እንደ መልአክ ትሆናለች፣ አንዷ እንደ ብዙ ትሆናለች። እግዚአብሔር ሲያጸና ዘመናት ተፈራርቀው ታሪኳ የማይሻር ይሆናል። ቃል ኪዳኗ ሁሌም የማያልቅ ይሆናል። በረከቷ ሁሌም የሚሰጥ ይሆናል። ይሄ እግዚአብሔር ሲያጸና የሚደረግ ብቻ ነው። የሰማችሁ ነው ምእመናን። እግዚአብሔር ከሁላችን ጋር ይሁን። የእስራኤልን መና እግዚአብሔር ስላጸናው ሕዝቡ ሁሉ በልተው የማይጨርሱት ይሆንላቸው ነበር። እግዚአብሔር ስላጸናው ማለት ነው። እግዚአብሔር ስላጸናው አምስቱን እንጀራ እግዚአብሔር ስላጸናው 5000 ሰዎች በልተውት የማያልቅ 12 ቅርጫት የተነሳለት ሆነ ይላል። ይሄ እግዚአብሔር ሲያጸና የሚገኝ በረከት ነው። ስለዚህ የኛ ልቡናችን እግዚአብሔር ካጸናው በዚህ ዘመን የክርስቲያኖችን ልቦና የሚፈታተን በጣም ብዙ ነው። ልቦናችንን የሚበታተን ፖለቲካው ወሬ ይበታትነዋል፣ የኑሮ ውድነቱ ይበታትነዋል። በሁሉም ቦታ ኦርቶዶክሳውያንን ከኦርቶዶክሳዊ አኗኗር ለማውጣት ዓለም በሁሉም አቅጣጫ ይሰራል። በዚህ ሁሉ ክርስቲያኖች ልቡናቸው በእግዚአብሔር አምኖ ሊጸና ይገባል። ለዚህ ደግሞ የቅዱሳኑ ሕይወት አብነት ነው። ብቻቸውን ሆነው ብዙ ነገሥታትን ያሸነፉ፣ 3 ሆነው ባቢሎናውያንን ያሳመኑ፣ 12 ሆነው ዓለምን ያጠመቁ። እነዚህን ስናስብ በእውነቱም የእግዚአብሔር ማጽናቱ የእኛን ልብ ማበርታት ይቻላል እንድንል ያደርገናል ማለት ነው። በእነ ቅድስት አርሴማ ዘመን የቀረበው እጅ መንሻ ሃይማኖታቸውን እንዲለውጡ ከንጉሡ ጋር እንድትጋባ የቀረበ ማባበያ እንዴት የቅድስት አርሴማን ልቦና አልለወጠውም? ንግሥት ትሆኛለሽ ስትባል የኔ ሚስት ትሆኛለሽ፣ በሀገሩ ላይ ሁሉ ገዢ ትሆኛለሽ ስትባል በሌሎቹም ቅዱሳት አንስት በየቀኑ የሚያዩት የአሕዛብ ምቾት እንዴት ልቡናቸውን አልለወጠውም? ይህ እኮ ልቡናቸው በእግዚአብሔር ስለጸና እኮ ነው። የሙሴ እናት በፈርዖን ቤተ መንግሥት ውስጥ እየኖረች ግን በግብፃውያን ምቾት አልተለወጠችም። ልጇንም አስተማረችው። እሷ ትምህርት ቤት አልነበረም ለልጇ በዚያን ዘመን። የልጇ ትምህርት ቤት ግን እሷ ነበረች። የሙሴ ልብ የጸናው ከእናቱ በተማረው ነው። የአሮን ልብ የጸናው ከእናቱ በተማረው ነው። እንደዚህ ያሉ ሴቶች ለሀገር በረከቶች ናቸው። ልቡናቸው በእግዚአብሔር የጸና ሴቶች ልጆቻቸውም የጸና እንዲሆኑ ያስተምሯቸዋል። ስለዚህ ልቡናችን በእግዚአብሔር ይጽና። በትንሹ በትልቁ አንወሰድ፣ አንስነፍ። የቅድስት አርሴማ ታሪኳ ይሄ ነው። የጸና ልብ ነው ለዘላለሙ ሲታወስ የሚኖረው። ምሕረት የሚገኝበት ቤት እግዚአብሔር የሰጣት በእርሱ ልቧን ስላጸናች ነው። የሚከፋፍል በዘመኗ ነበር። የንጉሥ ሚስትነት፣ ብዙ ወርቅ መቅረብ፣ መልከ መልካምነት ነበር። ጥቅስም ላጣቅስ ካለች ይገኛል ከመጽሐፍ ቅዱስ። ምን ችግር አለው? አግብቶ መጽደቅ አይቻልም የሚል ምን ችግር አለው? ያቺ እሌኒ ሃይማኖት የሌለውን ንጉሥ አግብታ ልጅ ወልዳ ቆስጠንጢኖስን ያክል ደግ ልጅ አስገኝ፣ እኔስ እንደዚያ ብሎ ማመካኘት ይቻላል። ግን ያ ምክንያት ነው፣ እውነተኛ ነገር አይደለም። ለንጽህና ማድላት እውነተኛ ነገር ነው። ለንጽህና
ለኃጢአት ግን ጥቅስ መጥቀስ፣ ሃይማኖት ማላበስ እሱ ግን ክፋት ነው። እንደውም መጽሐፍ ሲናገር እኩይ ብእሲ ያለብሳ ለኃጢአቱ ሃይማኖት የሰለስቱ ምዕት ይላል። ክፉ ሰው ኃጢአቱን የሰለስቱ ምዕትን ሃይማኖት ያላብሳታል፣ እንደ ሰይጣን ማለት ነው። ያቺ አፎሚያን አግቢ ሲላት እምቢ ስትለው ዳዊትን ይጠቅስ ነበር፣ አብርሃምን ይጠቅስ ነበር። አብርሃም ገነት ገብቶ የለ ዳዊት ገነት ገብቶ የለ አግብቶ አንቺም አግቢ ይላታል። የማይሆነውን ከማይሆነው ማጣቀስ ማለት ነው። ስለዚህ ላለመጽናት ለመስለፍ ኦርቶዶክሳውያን ለመስለፍ ጥቅስ አትፈልጉ፣ ላለመጽናት ምክንያት አትፈልጉ። እንዲሁ በባዶ ምንም ሳይኖረን በእግዚአብሔር መጽናት እንችላለን። እግዚአብሔር ብቻውን ዓለም ነው። እግዚአብሔር ብቻውን ደስታ ነው። ማንም ቢሆን በዚህ ዓለም የነበሩ ቅዱሳን በእጃቸው የያዙት በትር ለእግራቸውም ጫማ አልነበራቸው። እግዚአብሔር ግን ዓለማቸው በትራቸው ጫማቸው ሁኖላቸው ጸንተው ዓለምን አብርተዋል ማለት ነው። ለእግዚአብሔር ልጆች ሁሉ የነሱ ነው። ሁሉ የኛ የሆነልን እኛ ልቡናችንን የሚሸረሽር ከሰዎች የሚገኝን ነገር መቀበል የለብንም ማለት ነው። ለዚያ ነው ቅዱስ ጳውሎስ እንዘምን ታልምነ ሁሉ ብነ ይላል። ምንም ምን የሌለን ስንሆን ነገር ግን ሁሉ አለን ይላል። ሁሉ ያለን ለእግዚአብሔር ምድር በምልአ ይላል። ለእግዚአብሔር ምድር በመላዋ የእርሱ ነች። የእግዚአብሔር ለሆኑት ሁሉ ያ የእነርሱ ነው ማለት ነው። በመጨረሻ ነቢዩ ዳዊት እንዲህ ይላል፣ ሁሉ ክብራ ለወለተ ንጉሥ ሐሴቦን ይላል። ለንጉሥ ለእግዚአብሔር ልጅ ለምእመን ሁሉ ክብሯ ነው ይላል። ለእግዚአብሔር ልጅ ለምእመን ሁሉ ክብሯ ነው። ምን ማለት ነው ይሄ? የእግዚአብሔር ገንዘቡ ምንድን ነው? በዚህ ዓለም የክርስቶስ በዚህ ዓለም ሲመላለስ ግርፋቱ የእሱ ነበር፣ መራቡ የእሱ ነበር፣ እንጀራ ማበርከቱም የእሱ ነበር፣ ድውያን መጠየቁም የእሱ ነበር፣ መፈወሱም የእርሱ ነበር፣ መጠማቱም የእርሱ ነበር። ክርስቲያኖች በመጠማት ውስጥ ቢኖሩ ክብራቸው ነው። በመቸገር ውስጥ ቢኖሩ ክብራቸው ነው። ሰዎች ምራቃቸውን እስኪተፉባቸው ድረስ እንደ ክርስቶስ ቢጠሏቸው ክብራቸው ነው። የቅድስት አርሴማ ክብሯ ይሄ ነው። ግርፋቱ ክብሯ ነው። ዓይኗን አወጣው ነው የሚለው በጉጠት ያጨካኙ ንጉሥ፣ ያ ክብሯ ነው። እርሷ ስጋዊ ዓይኗን ንጉሥ ቢያወጣው እግዚአብሔር መንፈሳዊ ዓይን ሰጥቷታል። ስጋዊ ዓይን ይሄኛው የዚህኛውን ዓለም ብርሃን ነው የሚያሳየው። መንፈሳዊ ዓይን ግን የክርስቶስን ብርሃን ያሳያል። ምሳሌ የሌለውን ብርሃን ያሳያል። ጠፈር የማይከለክለው ግድግዳ የማይከለክለው ነው መንፈሳዊ ዓይን። እዚህ ሆና በሰማይ ያሉ መላእክትን ታያለች። ያ ግን የሚታየው በስጋዊ ዓይን አይደለም። ስለዚህ ነው ንጉሡ ስጋዊ ዓይን ብቻ ያላት ስለመሰለው ዓይኗን አወጣው። ነገር ግን እሷን ፈራቸው። ስጋችሁን የሚገድሉትን አትፍሯቸው፣ ነፍስን መግደል አይቻላቸውም ብሏል ጌታ። መንፈሳዊ ዓይንን በስጋ ጦር ማጥፋት አይቻልም። መንፈሳዊ ዓይን የሚጠፋው ልብ በእግዚአብሔር ካልጸና ብቻ ነው ማለት ነው። ስለዚህ ለንጉሥ ልጅ ለምእመን ሁሉ ክብሯ ነው። ግርፋቱ ክብሯ ነው። መንገላታቱ ክብሯ ነው። በዚህ ዓለም ክርስቶስ ላይ የደረሰው ሁሉ ክብር ይሆናል። ክርስቲያኖች በመጠናቸው ቢቀበሉት፣ እንግዳ መቀበል ክብራቸው ነው ለክርስቲያኖች። እግር ቢያጥቡ የእንግዶችን እግር ቢያጥቡ ክብራቸው ነው ለክርስቲያኖች። ያላቸውን ቢያካፍሉ ክብራቸው ነው ለክርስቲያኖች። በዚህ መንገድ የክርስቲያኖች ልብ ይጸናል ማለት ነው። እግዚአብሔር ልቦናችንን በቸርነቱ ያጸናልን። ወስብሐት ለእግዚአብሔር። ይቆየን።